ችበት መልካም ቆይታ ከስዩም ጋር ፕሮግራም ስለምታዳምጡ እጅግ አድርጌ አመሰግናለሁ። በዛሬ ቪዲዮ ብዙ ሰዎች ህገወጥ ግንባታ ሳያወጡ ግንባታ ይገነባሉ። በዚህ ምክንያት ብዙ ችግሮች ይገጥማቸዋል። ለምሳሌ ያህል ህገወጥ ግንባታ ከተፈጸመ ግድ ግብረ ኃይል አለውና ያ ግብረ ኃይል ደግሞ በጣም ከባድ ቅጣቶች አሉ መመሪያን ተከትሎ ማለት ነው። የመጀመሪያው ቅጣት ነው የሚቀጣው ህገወጥ ግንባታ ስላከናወነ ግንባታው እንዲፈርስ ሊደረግ ይችላል። ግንባታው እንዲቆም ይደረጋል። ሌሎች ህጎችም ተፈጻሚ ይሆናል። እነዚህ ችግሮች ሳይፈጸሙ ሂደቶችን ተከትሎ ግንባታ ፍቃድ ሂደቶችን ተከትሎ ግንባታ ፍቃድ ማግኘት እንዴት ይቻላል የሚለውን በዚህ ቪዲዮ ውስጥ እነግራችኋለሁ። እስከ መጨረሻው ተከታተሉት። አዲስ ለሆናችሁ የስማርት ላንድ ቤተሰቦች እኔ ስዩም ታደሰ እባላለሁ። የከተማ መሬት ይዞታ አስተዳደር ባለሙያ ነኝ። በመንግስት ማዘጋጃ ቤት ውስጥ ስቲል ናው እየሰራሁበት ይገኛለሁ። ከ6 ዓመት በላይ ልምድ አለኝ። ፕላስ ደግሞ እንደዚሁ በኮንስትራክሽን ሱፐርቪዥን ፖዚሽን ላይ ፒፕል ኢኒድ በተባለ ግብረሰናይ ድርጅት ውስጥ ለ2 ዓመት ያህል እንደዚሁ አገልግያለሁ። ፕሮፌሽናሊ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት የመጀመሪያ ዲግሪ አለኝ በኢንጂነሪንግ ዘርፍ። ይህን ይመስላለው። ቀጥታውን ወደ ቪዲዮ ነው የምወስዳችሁ። ወደ ቪዲዮ ስንገባ የመጀመሪያ የሆነው ግንባታ ፍቃድ ምንድን ነው የሚለው ትርጉም ልስጣችሁ። ምክንያቱም ለመግባባት መወርታች ስንድ ለመግባባት እሱ ልንገራችሁ። ግንባታ ፍቃድ ማለት በተፈቀደ ቦታ ፕሮፌሽናሊ ዲዛይን በተደረገ ቦታ ላይ ህጋዊ ሰውነት ያለው ቦታ ላይ ህግን መሰረት አድርጎ በማዘጋጃ ቤት ደረጃ ወይም በመንግስት የሚሰጥ ፍቃድ ማለት ነው። ግንባታ ፍቃድ ማለት ማዘጋጃ ቤት የግድ ያን ቦታ መፍቀድ አለበት። ምክንያቱም ከተማ ፕላኑን የሚመራው እሱ እስከሆነ ድረስ ከፕላን አንጻር ነው አብዛኛውን የሚመለከተው። ምክንያቱም ፕላን ነው ከተማውን የሚመራው እና ከፕላን ውጭ የፕላን ጥሰትም እንዳይካሄድ ብዙ ቁጥሮችን የሚደረገው በዚህ በኩል ነው። ግንባታ ፍቃድ ፋይናሊ የሚሰጠው በህንፃ ሹሙ ነው። በሹመት የሚያገኝ ቦታ ነው። ያ ቦታ ነው፣ ያ ፖዚሽን ላይ ነው ግንባታ ፍቃድ የሚሰጠው። እዛ ድረስ ለመሄድ መጀመሪያውኑ አንደኛ መሆን አለበት መሬቱ የእናንተ መሆኑን የሚያሳይ ይዞታ ማረጋገጫ ሰነድ ማረጋገጥ መቻል አለባቸው ማለት ነው። መጀመሪያ መያዝ አለባችሁ ያን ይዞታ ማረጋገጫ ሰነድ ወይም የዲስ ካርታ መሬቱ የእናንተ ስለመሆኑ የሚገልጽ ህጋዊ ግራውንድ ያለው በመንግስት መዋቅር መሰረት ህጋዊ ግራውንድ አላችሁ ማለት ነው። ያን ሰነድ ይዛችሁ ትገኛላችሁ። በሁለተኛ ደረጃ ደግሞ ያን መሬት የእናንተ መሆኑን ካረጋገጣችሁ ምን ታሰራላችሁ? የቤት ፕላን ወይም ዲዛይን ማዘጋጀት አለባችሁ። የእናንተ መኖሪያ፣ ንግድ፣ ለኢንዱስትሪ፣ ለተለያዩ ፕሮግራሞች ሊሆን ይችላል። ግን ያን ፕላን መሰረት ባደረገ ዲዛይን መደረግ አለበት። ኦኬ። የሚሰሩት ቤት ፕሮፌሽናሊ በመሃንዲሶች፣ በአርኪቴክቸሮች ፕሮፌሽናሊ እነሱ የሚመለከቱ ብዙ ነገሮች አሉ፣ ህጎች አሉ፣ የምህንድስና ህጎች። ያን መሰረት አድርጎ ስታንዳርድ ዲዛይን እንዲያወጡ እንዲሰሩ ማዘጋጀት አለባችሁ። ደንበኛው በመሃንዲሶች ዲዛይን ያስደርጋል ማለት ነው። ይህን ካደረገ በሶስተኛ ደረጃ የሚሆነው ማመልከቻ ነው። የግንባታ ፍቃድ ይስጠኝ የሚል ማመልከቻ ይዞ ይመጣል። ማመልከቻውን ይዞ ከመጣ በኋላ ይሄና ዲዛይን የተደረገውን ይዞታ ማረጋገጫውን ደግሞ ማን ይገመግማ? የህንፃ ሹሙ ቴክኒክ ባለሙያ አለ፣ ምርመራ የሚያደርግ። ያ ማለት የከተማ ፕላንና ህግን ተከትሎ ዲዛይን የተደረገ ነው ወይ፣ ህንፃው ላይስ ሌላ ነገር ህግና ስርዓትን የህንፃ አዋጅ ስርዓትና ደንብን ተከትሏል ወይ የሚለው ምርመራ ያካሂዳል። ማን? ህንፃ ሹሙ እና በሱ ውስጥ ያሉ ቲሞች ማለት ነው። እነዛን ከገመገሙ በኋላ ቴክኒካሊ አፕሩቭ ከተደረገ ቀጥታውኑ ከህንፃ ሹሙ በአምስተኛ ደረጃ የሆነው የግንባታ ፍቃዱን ማግኘት ነው። የግንባታ ፍቃዱን ከቴክኒክ ምርመራ በኋላ የግንባታ ፍቃድ ይሰጣል። በዛ መሰረት ፍቃዱን ትወስዳላችሁ። እነዚህ 5ቱ ነገሮች ታሟላችሁ ግንባታ ፍቃዱ ህጋዊ ግራውንድ ይይዛል ማለት ነው።
የከተማውን ፕላን ስታንዳርድ አግኝታችሁ መገንባት ትችላላችሁ። ሱፐርቪዥን ይደረጋል። እነዚህ ህገወጦችን በዚህ መልኩ ፎርም እንዲይዝ በመንግስት በኩል የተደረገ ነው። ግንባታ ቁጥጥር በደንብ ስለሚያስፈልገው በዚህ ልክ ነው የሚገነባው። ህገወጥ ግንባታዎች በፍጹም ለማንም ሪኮመንድ አላደርግም። ምክንያቱም የሚያስከፍለው ዋጋ በጣም ብዙ ነው። ዋጋም ራሱ ነገሩ ነገ ዋስትና ኖሮ እሸጣለሁ ብትል ራሱ ዋስትና የለው። ኦኬ ያ የፕላን ማግኘት አለበት፣ የከተማ ፕላን ዲዛይን ማግኘት አለበት። ምክንያቱም ፕሮፐርሊ ፕሮፖርሽናሊ መሬቱን መሀንዲሶች ናቸው መጠቀም የሚችሉት እና ከዛ ውጪ ግን በአናጺ የተሰራ ቤት የዛ መሀንዲሶች እንደገነቡት ትልቅ ዋጋ ያወጣል ማለት አይደለም። በጣም ይለያያል። ምክንያቱም ፕሮፐርሊ የሰው ልጅ አጠቃላይ ሳይኮሎጂ ሁሉ ነው ምህንድስና ውስጥ የሚታየው እና ፕሮፐርሊ ፊውቸርም ታስቦበት ነው እዛ ላይ ዲዛይን የሚደረገው። ብዙ ነገሮች የሚመለከቱት አርኪቴክቸሮች ናቸው። እነሱ ቤቱን ዲዛይን ካደረጉ ነው መልክ የሚኖረው ማለት ነው። በዚህ ልክ ተገንዘቡ። 5 ነገሮችን ከተረዳችሁ ይህ ቪዲዮ ለእናንተ ነው ማለት ነው። አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ ላይክ፣ ሼር አድርጋችሁ ለብዙ ሰው እንዲደርስ ማድረግ ብትችሉ ደስ ይለኛል። ለነበረን ጊዜም አመሰግናለሁ። ምናልባት የመሬት ችግሮች ካላችሁ 0910 36 50 46 ስማርት ላንድ ኢትዮጵያ ብላችሁ ቢደውሉ ዋትስአፕ ላይ ቴሌግራም ላይ መገናኘት እንችላለን፣ ማውራት እንችላለን። ኮመንት ላይም ጻፉልኝ፣ መልስላችኋለሁ። ኮንሰልት አደርጋችኋለሁ። ምናልባት ከቸገራችሁ ጥያቄዎች ካላችሁ መልስላችኋለሁ፣ አስረዳችኋለሁ። በዚህ ልክ ተገንዘቡ። ለነበረን ጊዜ አመሰግናለሁ። ታንኪዩ